ይቅርታ አባኔ ሰላም ነው። ይሄ መኪና አንተ ነህ? እኔ ሀዱ እባላለሁ። በሚዲያኖች ምክታተል ትልቅ የሚዲያ ቻናል አለኝ። ለወጣ ጄኔሬሽን ያስተምራሉ የማስባቸው ሰዎችን አድቫይስ ጠይቃሉና ፈቃደኛ ከሆንክ ባወራ ይቻላል። በሚገባ እሺ። ሰላም ነው። ደህና ደህና። ስምህንና በምን ስራ ነው የተሰማራው? ዳግም አበራ እባላለሁ። ኢንተርፕረነር። በጣም አሪፍ። ድርጅት ስም ምን ይባላል? ማርቨለስ ቲም ይባላል። ምንድን ነው የምትሰራው? ከወጣቶች ጋር ነው የምሰራው። የግል ስብዕና ላይ ነው የምሰራው። ሴልስ ላይ ነው የምሰራው። ከዜሮ ተነስቼ ነው ያደግኩት ብዬ አስባለሁ። ለብዙ ሰዎች መለወጥ ምክንያት መሆን ችያለሁ። ዛሬ 6 ዓመት የነበርኩት ዳግም ደብረ ብርሃን ዩኒቨርሲቲ ተማሪ፣ ኢኮኖሚካሊ በጣም ሎ እና ስኬታማ መሆን ፈልጋለሁ። እንዴት እንደሆነ ግን አላቅም። ፓዙን ሰው የራሴ ነው የሞከርኩ ማሳካው ማለት ነው። የሚገርም አገላለጽ ነው። የመጀመሪያ ሚሊዮንን በስንት ዓመት ነው የሚያደርገው? በ22 ወይ በ23 ጀመርኩ። ከአንድ ዓመት በኋላ አሁን 27 ዓመቴ ነው። አሁን 27 ዓመት ነው። ዋው! የመጀመሪያ ሚሊዮንን ሜክስ ታደርግ በሰዓት ምንድን ነበር የሰራው? ስራ ቢዝነስ ነው የምሰራው፣ ግን ሪል አልመሰለኝም። ላይክ ድሮ ድሪሜ ነበር፣ አሁን አሳካሁት። አሁን በየወሩ ነው ሚሊዮን የማገኘው። ኦኬ፣ ምንድን ነበር የሰራው? ኔትወርክ ማርኬቲንግ ይባላል። ኢትስ ቢዝነስ ሞዴል። በሱ ነው የመጀመሪያ ሚሊዮን የሰራው። አንተ ህይወትን ለመቀየር ስኬታማ ለመሆን ያን ተርኒንግ ፖይንት ምንድን ነበረች? ተርኒንግ ፖይንቴ ቤተሰቦቼን፣ ራሴን፣ ዙሪያዬን ሳየው ለውጥ ያስፈልገኛል። ለውጡ ደግሞ ከሰው አልጠብቅም፣ ከራሴ ነው የምጀምረው። ኦፖርቹኒቲዎችን ሰርች ማድረግ ጀመርኩ፣ መጽሐፍ ማንበብ ጀመርኩ፣ እንደን ሰክሲድ አደረኩ። ሜን ፖይንት ዋናው ነገር ሰው በራሱ ካመነ፣ በጊዜ ካመነ፣ በጊዜ ውስጥ አልፎ መሆን ያለበትን ሆኖ እንደሚችል ካመነ ለጊዜው የሚገጥሙ ቻሌንጆች ምናምን ከህልም ስለማይበልጥ መድረስ ይቻላል። በራስ ማመን፣ በጆርኒ ማመን፣ ራስ ላይ መስራት፣ ኮሚትድ መሆን፣ ፐርሲስት ማድረግ፣ ተስፋ ያደረግነው ድሪማችንን እንደሚደረስ እንደሚሳካ ማመን፣ አንተም እንደምታሳካና ትልቅ ደረጃ እንደምደርስ አምንባለሁ። ቴንክ ዩ። በጣም የሚገርም ነገር ነው የነገርከኝ። ፈቃደኛ ከሆንክ ይሄን ቪዲዮ ስፖንሰር የሚያደርገን ድርጅት አለ፣ ሰምተን እንመለስ። ኦኬ። ውድ ጊዜዎትን ልብስ ማጠቢያ ላይ ያባክኑ። እርስዎ ትልቅ ስራዎች ላይ ያተኩሩ፣ እኛ ደግሞ ገጽታውን እንጠብቃለን። ሻይን ላውንደሪ ከእርስዎ ክብር በሚመጥን የላቀ የእጥበት አገልግሎት በዘመናዊ ማሽኖቻችን ውድ ልብሶትንና ጫማዎትን ኦሪጂናል ውበታቸውን ሳይቀይሩ በልዩ ጥንቃቄ እናጥባለን። በነፃ ያሉበት ቦታ መጠን እንረከባለን፣ እናጥባለን፣ አጥበንም እናደርሳለን። አድራሻ ቦሌ ሚሊኒየም አዳራሽ አቫንቴ ሬስቶራንት ፊት ለፊት ጌትኮን ህንፃ ስር ያገኙናል። ሻይን ላውንደሪ። በዚህ አዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? ኤቭሪቲንግ ያዋጣል አስሎንጋስ ፐርሲስት አድርገህ እስከጸና እስከቀጠልክ እስከሰራ። ኔትወርክ ማርኬቲንግ ግን ኢንተርፕረነርሺፕ ኳሊቲ የምታሳድግበት ቤስት ኦፖርቹኒቲ ነው። ስኬት ለአንተ ምንድን ነው? ስኬት የምትፈልገውን ህይወት መኖር እና ነፃ መሆን፣ ከብዙ ነገሮች ነፃ መሆን። ፍሪደም ኢዝ ዘ አልቲሜት ሰክሰስ። ኦኬ። አሁን ብዙ ወጣቶች ይሄን ቪዲዮ ይከታተሉታል የኔ ሚዲያ እና ምን ማድረግ አለባቸው?